ድሬዳዋ ላይ የትኛው መንደር ነው ለአማራ ሰጥተህ ለየትኛው መንደር ነው ለኦሮሞ የምትሰጠው? ለየትኛው መንደር ነው ለሶማሌ? አብዛኛው ይሄ ከተማ እውነት እየገደለ ያለው የፌደራል መስሪያ ቤት ነው። ሁለት መንግስታት አሉ ማለት ይችላል። ህገ መንግስትማ አያውቃትም ድሬዳዋ። ከየት መጥቶ ያውቃታ? አያውቃትም። አላስቀመጡም። ያው በመግባባት ደረጃ እንግባባ ዝም ብሎ አየር ላይ ነው። ሰው እየሞተ ሀዘን መድረስ የኔ ስራ አይደለም። የኔ ስራ መሆን ያለበት ሰው እንዳይሞት ፕሮቴክት ማድረግ ነው። እኔ አሁን ነገ እንደምወርድ አውቃለሁ። እርግጠኛ ሆኜ የምነግርህ የፈለከውን ነገር እዚህ ስልጣን ላይ የትኛው መሪ ቢሆን በሶስት ነገር ይነሳል። ወይም በጥፋት ይነሳል፣ ወይም በእድገት ይነሳል፣ ወይም ፈጣሪ በሞት ያነሳዋል። እናትህ አሳድጋ በእናትህ አልጋ ላይ ወልደህ እንደገና እዛው አድገህ እዛው አግብተህ በእናትህ አልጋ ላይ ደግሞ ግን አንተም ልጅ ስትወልድ እሱ ሼም ነው። የፍቅር ሀገር ከተገኘማ ካንቺ ነው ማለት መጀመሪያ ይገባኛል ጥያቄ ስለነበረ ሁለቱም ክርክር ስለነበረ ነው። ክርክሩ ላይ እሺ በጋራ ወደ አንድ ክልል እስክትቀላቀል ድረስ ሁለቱም ጥያቄ ክልል ስላላቸው ኦሮሚያም ሶማሌም ስላላቸው ምን እናርክ በጋራ እንዲያስተዳድሩ ይወሰን። እሺ በጋራ ለማስተዳደር ምን ይደረግ? በቃ እናንተም 50 ወሰዱ እናንተም 50 ወሰዱ ተባለ። ያኔ እና አባይ ፀሐዬ ነበረ ይሄንን አደረጃጀት ሲሰሩ የነበረው። አጋጣሚ ሆኖ አህመድ ሺዴ ነበሩ እና አብዱሰላም አሁን ቶፑ ምን ነው ፍትህና ፍትህ ላይ ያመጣናቸው ብዙ አመራሮች ነበሩና ከዳ ምንድነው ያሉት ነው 50-50ማ ብንወስድ ጥሩ ነው፣ ግን እዚህ ሌላ ብሔር ስላለ መሀላችንም ላይ የተለያዩ ብሔር ብሔረሰቦች ስላሉ እነሱን ያላማከለ አደረጃጀት አንሰራም ተባለ። ሶማሌም 10 ይቀንስ ኦሮሞ 10 ይቀንስና 60ው ለኢህአዴግ ይሁን ነው። አሁን ፋክቱ የሚገባ ከሆነ 60ው ለኢህአዴግ ይሁን 40ው ደግሞ ሶማሌ ይውሰድ ነው። ይሄ በሰራተኛ ላይ አይደለም በፖለቲካል ሹመት ላይ ማለት ነው ሲጀመር። ስለዚህ አመጣጡ በራሱ ህዝብን ታሳቢ ያላደረገ ሌላ ሲራ ነው ማለት ነው። ሰው ሊገባው ከተገባ ይሄ ይመስለኛል። እንደውም የነበሩት ይሄንን ሐሳብ ሲያመጡ ፖዚቲቭ ናቸው። እውነት ለመነጋገር ሌላው ብሔረሰብ እኮ ገባኝ። የዚህኛው ይሄ ነው በፖለቲካ ፓርቲ በኩል ግን የመጣው ፓርቲ እኮ 50-50 ተከፋፈሉ ነው። ኦሮሞና ሶማሌ ከተከፋፈልክ ለሌላው አካል ወንበር አትሰጠው። እንደውም ጥሩ ነበረ ሰው የሰው አስተሳሰብ ማለት ነው። የሰው አስተሳሰብ ነው። በቃ ብቸኛ እኮ መሞት አይፈልግም። ለምን ብቻው መብላት አይፈልግም? አብሮ ያለው ያደገው እዚህም ሌላ ብሔርም ስላለ ከራሳችን እንቁረጥና እንስጥ ተብሎ በዛ መልኩ ተደረገ። 60 አሁን ያኔ ኢህአዴግና ሶዴፓ ነበረ። ሶዴፓ አጋር ነበረ እዚህ ይላል። ኢህአዴግ የሚባሉት አራቱ ፓርቲዎች ናቸው። ደቡብ፣ አማራ፣ ኦሮሚያና ትግራይ ናቸው። ሌሎች በኒሻንጉል ሐረሪ ሁሉም አጋር ናቸው። ስለዚህ ሶማሌም አጋር ነው። ስለዚህ ወንበሩ በጣም ችግር የነበረው ፈተና እንደውም ያኔ ነበረ። ኢህአዴግም ሌላ ውሳኔ ይወስናል፣ አጋርም ሌላ ውሳኔ ይወስናል። ከተማው ላይ ሚዛን አሳጣዋት፣ ባላንሷ አሳጣዋት። በቃ በዛ በነፃነትም ደግሞ አትመራም። እውነት ለመነጋገር ዝም ብለህ ይሰጥህ እንጂ 60 እና 40 ብለህ ይሰጥህ እንጂ አንተ በራስ አቅም አትመራም። ሌላ ከጀርባ ማይታወቀው ማይታይ ከንቲባ አለ አቅጣጫ የሚሰጥህ ይሄን አርግ ብሎ ለአንተ የሚሰጥህ አንተ የሚሰልልህ አለ። ካስፈለገ ይሄን አጥፋ ይላል፣ ይሄን አርግ ይላል። ምንም አማራጭ የለህም። አላደርግም ካልክ የሚትሄድበት ቦታ የሚወስዱ ቦታ ይታወቃል። ስለዚህ የነበረው ነገር ላይ ለስም ስያሜ ነው የተሰጠው የነበረው እንጂ ከተማው የሚመራው ሌላ አካል ነው ከጀርባ ሆኖ። ሁሌ እኮ እዚህ ይመጣል ብዙ ነገር ነው ተደርጎ የሚከደውና ያኔ 20 60 40 ሲባል ከዛ በኋላ የነበሩ ፖለቲከኞች ምን ተባለ? ኦሬዲ ሹመቱ ሁሉም ተመዳደቡ ተነሳ። እኛ እንዴት ብሔረሰቦች ቁጥራችን ብዙ ሆኖ 20% ይሰጠናል። አስተላለፉን አሁን ወዴት አደረጉት? ከኢህአዴግ 60% የነበረችዋን 20ውን አወጡትና 40-20 የእግር ኳስ አስተላለፍ አደረጉት ማለት ነው። እሱ አሁን በጣም የሚታዝብ ነገር አንዳንዴ የዋሃ ሰው ማህበረሰብ ስለሆነ እኛ ድሬዳዋ ማህበረሰብ
እስቲ እኔ ምን ተጠቀምኩኝ ብሎ እኮ የተጠቀመው ነገር የለም። እንደውም ጉዳት ነው የመጣበት። እውነት ለመነጋገር የነበረው አመራር ለራሱ ነው። የትኛውም ባለስልጣን ይኸው እስቲ በእውነት የሚሰራ ካለ ከህዝብ ጋር ይኖራል፣ ይሞታል፣ ጥቅሙን አስከብሮ ይወርዳል። ሲሾም እኔ ለብሔሬ ነው ተወክዬ የተሾምኩት ብሎ እኮ አይመጣም። ድርጅቱ አምነውበት ጥሩ አስተሳሰብ አለው። ሲወርድ ደግሞ ግን እኔ ለአማራ ስለታገልኩኝ ይላል፣ እኔ ለኦሮሞ የእናንተ መብት ስላነሳው ብቻ አስነሱኝ ብሎ እዛ ሌላ ግሩፕ አንቲ ያደራጃል። አንድም ነገር እኮ ስልጣን ላይ ያለ እኮ ዞሩ ብሎ እኮ አንድ ዳቦ ገዝቶ አያውቅም። ሁለተኛ ልማት አምጥቶ አያውቅም። የራሱ ጥቅም ሲነሳ ህዝብ ጋር ሄዶ ውዥንብር ይፈጠራል። ዋቴቨር እኔ ስመጣ እዚህ ቦታ አልመጠንም አልችልም የሚል አስተሳሰብ ቢኖረኝ በዛ ልክ መቅረት አለብኝ። ስልጣን ሲሰጥህ የምትወድ ከሆነ ውረድ ተብለህ ስትባረር ከሆነ ደግሞ ኦልሬዲ ለምን ወረድኩኝ ብለህ ብራከሩ ያዙኝ ልቀቁኝ የምትል ከሆነ እሱ ስህተት ነው። እኔ አሁን ነገ እንደምወርድ አውቃለሁ። እርግጠኛ ሆኜ የምነግርህ የፈለከውን ነገር እዚህ ስልጣን ላይ የትኛው መሪ ቢሆን በሶስት ነገር ይነሳል። ወይም በጥፋት ይነሳል፣ ወይም በእድገት ይነሳል፣ ወይም ፈጣሪ በሞት ያነሳዋል። በቃ አለቀ። ከዚህ ውጪ ማንም ያነሳ። ይሄን ማወቅ አለብህ። እኔ አሁን ካንተ ጋር የማወራትን ነገር 6 ሰዓት ለመኖር ዋስትና የለኝም። ይሄንን የምታውቁ ከሆነ ደግሞ አንተ ፈጣሪ የምትፈራ ከሆነ ብልጽግናንም ማህበረሰብንም ልታስከትል ትችላለህ። አሁን ሰው ያልገባው ስልጣን ላይ ሲሆን ሁሉም ነገር በእጁ የያዘው የጨበጠው ነገር ይመስለውና ከፈጣሪ በላይ አርግቶ ራሱን ያያል። እሱ አይቻለም። መጀመሪያ ክልሎቹ ህጎች ሲቋቋሙ አዲስ አበባና ድሬዳዋ ፌዴራል ከተማ ነው ብሎ በህገ መንግስቱ ላይ አስቀምጧል። የፌዴራል ከተማ ብሎ ሌሎች ደግሞ ግን ህገ መንግስትማ አያውቃትም። ድሬዳዋ ከየት መጥቶ ያውቃታል? አያውቃትም። አላስቀመጡም። ያው በመግባባት ደረጃ እንግባባ ዝም ብሎ አየር ላይ ከባድ እኮ ነው ግን አይደል? ለተነሳሽነትም ለምንም ህገ መንግስቱ ማያውቃት ከተማ ተብሎ ለምሳሌ እኮ አሁን ሌሎች ክልሎች እርስ በርስ በጉርብትና በምናምን ይጠያየቃሉ፣ አንዳንድ ውሳኔዎች ይወስናሉ፣ በጋራ ያስተላልፋሉ ወዘተርፈ። አየር ላይ ያለ ነገር እኮ አየር ላይ ያለ ነው። አሁን እርሶ ድሬዳዋን ወክለው እንደ አንድ ከንቲባ ከሆነ ከጎረቤት ወዳጅ ክልል ጋር የሆነ ውይይት አድርገው በጋራ ውሳኔ ብታሳልፉና ድንገት ደግሞ የፌዴራሉ መንግስት ደስ ባይለው ያሳልፋችሁት ውሳኔ ማን የት እናውቃለንም እኮ ይመጣል። አየር ላይ ያለ ነገር አየር ላይ መበደርም አንችልም፣ ውሳኔ ማስተላለፍ አንችልም። እኛ አሁን የምናደርገው ምንድነው? ሲስተር ሲቲ መፍጠር እንችላለን። በጋራ የመስራት ጉዳይ ላይ ማንዴቱ ይሰጠናል። እንደሌላው በራሳችን ህግ ማውጣት አንችልም። ሌላው እኮ ነፃነቱ የተጠበቀ የመበደርም የሁሉ ነገር ህግም አለውና የራሱም ዳኝነትም አለው አካልም አለው። አሁን እኛ ስታስበው የኛ የከተማ ነክና የፌደራል የአስተዳደሩ መደበኛ ፍርድ ቤት ይግባኝ ሰሚ ፍርድ ቤት አለ። ከኛ በላይ ደግሞ የሚያዙም በፌደራል አብዛኛው ይሄ ከተማ እውነት እየገደለ ያለው የፌደራል መስሪያ ቤት ነው። ሁለት መንግስታት አሉ ማለት ይችላል። ድንበር የለኝም ባይዘው በሁሉም ነገር ላይ እሳተፋለሁ። እምነት አይገድበኝም፣ ብሔር አይገድበኝም። ስለዚህ የድሬዳዋ መገለጫ አንዱ ድሬዳዋ ሰፈር እንጂ ብሔር የላትም፣ መንደር እንጂ ብሔር የላትም የሚል አመለካከት አለን። ስለዚህ ከሁሉም ጋራ እኔ በሀሳብ ነው ማምነው፣ በቁጣ ወይም በአክሽን እርምጃ በመውሰድ ሳይሆን በጋራ ነው ማምነውና ማህበረሰቡ የሚፈልገው ሪስፔክት ነው። ምንም አይደለም፣ ስታዳምጠው ነው ያንተን ሀሳብ ባትፈታለትም ደስ ብሎት የሚሄደውና መንገድ ላይ እየሄድኩኝ ያሉ አልፌ አልሄድም። እዚህ ያለው ባለ ጉዳይ 8 ሰዓትም የሚወጣበት ሰዓትም አለ፣ አልፌ አልሄድም። እኛ እንደሌላ አይደለም። ሰኞ ሮብ አርብ ነው፣ በሳምንት 2 ቀን እናስተናግዳለሁ እኔ። ከዛ ውጪ ፕሮጀክቶች ላይ ነው የምዞረው እና ግን ማህበረሰቡ ያው እረዳለሁ፣ በጎ ተሳትፎ ላይ ይሳተፋለሁ። በቃ ይሄ ካልቸር ነው። የትም ቦታ አታገኝም። ስርብህ ገብተህ የምትበላበት፣ ክርስቲያን አብሮ በዓል የሚያደርግበት፣ ሙስሊም ጾም አብሮ የሚጾምበት፣ እያንዳንዱ በዓሉን አብሮ የሚያከብርበት ካልቸር እኔ እውነት እኔ ከድሬዳዋ ውጪ የትም ቦታ መኖር ይከብደናል። እኔ አሁን ለስብሰባ አዲስ አበባ ስንሄድ ሲጨርስ ቶሎ ብዬ ነው መመለስ። ይከብደሃል። ኤንቫይሮንመንቱን መልመድ አትችልም። ልክ ነው። ከምግብና ከምን በላይ እዚህ ሰላም ታገኛለህ። ሀሜት የለም። ፊት ለፊት ከተናደደ መጥቶ ይነግርሃል።
እኔ አሁን እዚህ ላይ ከንቲባ ነኝ፣ ሲወርድ ደግሞ ግን የህዝብ አካል ነኝ። አብረን ነው የምንጫወተው፣ አብረን እናወራለን። ዞሮ ዞሮ ኢንተረስቱ እንዳልኩ ቅድም የፖለቲካ ነው እንጂ ግን በሰው ከተለማመደው ወደ አስቸጋሪ ሁኔታ እንዳይገባ ዘላቂነቱን ከማስጠበቅ አኳያ ከዚያ ተምራችሁ አሁን ምን እየሰራችሁ ነው? እኔ እውነት ለማነጋገር ከምንም በላይ የመጀመሪያ ስራዬ ጸጥታ ላይ ነው። ከምንም በላይ ለምን የሀገራችን ክቡር ጠቅላይ ሚኒስትር ሀገር እየመራው እሱ ላይ አሳይመንት መሆን የለብኝም። እዚህ ከተማ ላይ እሳት አቀጣጥዬ ወይም ረብሻ ተነስቶ እሱ ስለዚህ ከተማ ማሰብ የለበትም። እንደ ሀገር ነው ማሰብ ያለበት። እኛ ከረዳ ነው ሀገሪቷ ማደግ ትችላለች። እኔ አሁን ሀዘን መድረሱ ከበደን። በቃ ምንድነው ሰው እየሞተ ሀዘን መድረስ የኔ ስራ አይደለም። የኔ ስራ መሆን ያለበት ሰው እንዳይሞት ፕሮቴክት ማድረግ ነውና አስተዳደራዊ መዋቅሩ ላይ ቀደም ሲል እንደተባለው ለጸብ ምንጭ የሆነው ሶማሌ ሲታሰርና ፍታ፣ ኦሮሞ ሲታሰርና ፍታ፣ ሌላውን ማን ያስፈታው እንዳሉኝ ቀደም ሲል እንግዲህ አስተዳደራዊ መዋቅሩ የዛ የበላይነት የነበረበት መሆኑን ያመላክታል። ስለዚህ ሁሉም ሲናገሩ የነበረው ልክ ነው በሚል እንውሰደውና እሱን ነገር አሁን አስተካክላችሁ ምቹ ሁኔታን ለጸብ ምቹ ሁኔታ የሚፈጥረውን ነገር ማስወገድ ተገቢነት ስላለው እሱ እስካልጠፋ አንዳንዴ በሌላ መልኩ እንዲህ አይነት ነገር እንዳይመጣ ችግሩ እዛ ጋር እኮ አይደለም። መዋቅሩ እኮ በፊትም የነበረው አሁን የምትሉት ያው ከበፊት የነበረው 40-20 ብሎ አስተላለፍ ይሰጡ ነበር። ግን እሱ አይደለም። እውነት ለመነጋገር አደረጃጀቱ ጋር አይደለም። ዋቴቨር ድሬዳዋ ላይ አንተ መልካም አስተዳደርና ፍትሃዊነትን ጠብቀ ሁሉም በእኩል አይን ካየ ማንም ሰይጣን ለምን መጥቶ አይመራም? የድሬዳዋ ህዝብ ችግር የለበትም። የነበረው እዚህ ውስጥ ያለው ፖለቲከኛ የራሱን ስራ ሲያቅተው አጀንዳ መቀሽቀሻ ስለሚሆነው የኛ ወንበር ስላነሰ ነው፣ እናንተ ለምን ስለመብታችሁ አልተንቀሳቀሳችሁም ይላል እንዳይል ማድረግ የናንተ ስራ መሆን የለበትም ወይ? ይሄን ቀዳዳ ካልደፈናችሁ አንዳንዴ ያኔ የነበሩ አመራሮች ጋራ ሁሉም ያው ከሌላ ቦታ የመጡ ናቸው። በግልጽ ለመነጋገር የአካባቢውን ኢንቫይሮንመንት ሰውን አያስጠጉም። ሁለተኛ መጠጋት አይችልም። እኛም በየመድረኩ እንጮሃለን፣ እንደ ወጣትም እንሳተፋለን። ምንም ማህበረሰቡ ፊት ለፊት ነው። ካልቸሩን ካላወክለት ዝም ብለህ አንተ ገብተህ አጨማልቀህ ነው የምትወጣው እንጂ እውነት ነገር ምንም የምታደርገው ነገር የለም። አሁን አብዛኛው ድሬዳዋን የሚመራው አካል ድሬዳዋ ተወልዶ ያደገ ነው። ሃየር ኦፊሻል ላይ ትልቁም ችግርም ያለበት ታች አይደለም። ታችማ ሙሉ ለሙሉ የድሬዳዋ ልጆች ናቸው። የአንድ ሰፈር ናቸው። ከየአካባቢው ስብጥሩን ጠብቀን ነው። የለጋሃሬ ልጅ አዲስ ከተማ መጥቶ ያስተዳድራል። የአዲስ ከተማ ልጅ ሳፒያን ሄዳል። ስብጥሩ አለ። የብሔር ችግር ያለበት ከኛ ጋር አይቀጥልም። የፖለቲካ ኢሹን ካለው አንቀጥልም። ለብቻ ኦሮሞ አማራ እያላችሁ የምትሰበስቡና የምታናግሩት ነገር ይቁም። እኔ ከንቲባ ነኝ። ኦሮሞም አማራም ሶማሌም የኔ ልጆች ናቸው፣ የኔ ብሔር ናቸው። እንደዛ ነው የማውቀው። ማንም በጎራ ሰብስበህ የምታወራው ነገር አይገባኝም ነው በቃ። እኛ የተስማማ ነው። ከዛ በኋላ የትኛውም ስብሰባ ሲኖር አንድ ላይ እናምጣ። ገና ብልጽግና ፓርቲ ከመጨመሩ በፊት ከመመስረቱ በፊት እኛ ይሄንን ብሬክ አድርገናል። ኦሮሞም አማራም አይሰራም፣ ሁሉም ባንድ ላይ እናውራ። ድሬዳዋ ላይ የትኛው መንደር ነው ለአማራ ሰጥተህ ለየትኛው መንደር ነው ለኦሮሞ የምትሰጠው? ለየትኛው መንደር ነው ለሶማሌ? ያው በየአካባቢው ፖፑሌሽኑ የሚበዛበት ቦታ ይኖራል። በዚህ መሀል ደግሞ ሌላ ኢሹ ሆነ ፖለቲካ። አማራ ክልል ለተነሳው ነገር ድሬዳዋ እሳት ይቀጣጠላል። ኦሮሚያ ለተነሳው እሳት ይቀጣጠላል። ሶማሌ ላይ የተነሳው ነገር ላይ እሳት ይቀጣጠላል። አሁን ስታስበው እኛ እንግዲህ የትኛውን ክልል ይዘን ነው እንግዲህ የሁሉንም ምድጃ ምናጠዳው? ሁሌ ትክክል አይደለም። ለምንድን ነው ወደ ራሳችን ማንም መለሰው? እዛ ሰው ለሞተው እዚህ ሰው መሞት የለበትም። ስለዚህ የህግ የበላይነትና አክብር ብለን የመጀመሪያ ሪፎርሙን ስንመጣ ፖሊስ ኮሚሽንም ነበረ። እኔ እንደውም አፈ ጉባኤ 3 ወር ነበርኩኝና ከተማው እንደዛ ጎማ ሲከታተል እዚሁ ነበረ። ቢሮ እንዲህ አልነበረም። እዚህ ስብሰባ አዳራሽ ነበረችና ጸጥታ ምክር ቤት ከተማው ጎማ እየተከታተለ ከተማው ረብሻ እዚህ ጸጥታ ምክር ቤት ይሉኛል። ስመጣ አፈ ጉባኤ ነው ምን እየሰራችሁ ነው አልኳቸው። ከተማው እኮ እየተቃጠለ ነው። አንደኛ እዚህ ጸጥታ ምክር ቤት ምን ይሰራል? ወጥተህ ሰራዊቱን አሰማራና ከተማውን መጀመሪያ ጸጥታ አስከብር። እዚህ ተመቶ ከንቲባ ሌባ እየተባለ ይሰደባል። መኖሪያ ቤት ይሄዳል። ፖሊስ ፕሮቴክት አድርግቶ ነው የሚሄደው፣ አጅቦ አይበትንም።
የነበረው ውስጡ ሁሉም ችግሮች ነበሩና ጥሩ መንፈስ አልነበረም። ፖሊስና አስተዳደሩ ጀርባና ሆድ ናቸው፣ አይተዋወቁም። አንድ ፖሊስ አባል እዚህ ከመጣ እዛ ለምን ሄድክ ነው። አመራር ሆኖ ፖሊስ ኮሚሽን ግቢ ለመግባት ፍቃድ ይጠይቃል፣ የራሱ የሚመራውን ከተማ ማለት ነው። እኔ ገዛ አጽምንና ወንድሜ መምራት ማትችል ከሆነ ጸጥታ ምክር ቤት አያስፈልግም፣ ትችላለህ ወይስ አትችልም? አልችልም አለ። ኦኬ ኢብራሂም፣ እኛ ያለ ነው ሃየር ኦፊሻል ነን፣ በቃ እሱ ይውጣልን፣ ከተማው መከላከያ ይረከብ። ደብዳቤ ጻፈ ለመከላከያ ሚኒስቴር ላይ። ወዲያውኑ እና ጀነራል በጣም ጠንካራ ሰዎች መጡና ቀልድ የማያውቁ ማለት ነው፣ ስራና ስራን ብቻ። ያኔ ጠቅላላ አመራሩን ሁሉ ካቢኔውን ሁሉ ሰብስቦ የተዘጋውን ድንጋይ እራሳችሁ ልቀሙ ተብሎ ሲያስለቅሙ ነበር የነበረው ነገር። ባይዘው አለመስራትህ ደግሞ ምን ያህል ዝቅ እንደሚያደርግ ደግሞ ግን ዋጋ ትከፍላለህ። ድሬዳዋ ትልቁ ችግሯ ምንድነው? ሳይሰራም ብር ያገኛል። ስለዚህ አንተ እዚህ 2000 ብር ከምትቀጥረው እሱ ቁጭ ብሎ ቤተሰብ ዶላር ይልክለታል። አብዛኛው ውጪ ቤተሰብ አለው ይልክለታል። ወይም አንተ ብር ካለ ዛሬ ካንተ ጋራ ነው ብሩን ጨርሶ የሚገባው። አንተ ጫት ስትገዛ ወይም ምግብ ስትበላ ለኔ ሙሰድልኝ ይላል። አያውቅህም፣ ትወስድለታለህ። ባህል ነው። አልወስድልም ምን አገባኝ አትችልም። ሁለተኛ ማዕድ ማጋራት አለ። ይመጣል ከራቦ ቤትህን ገብቶ ይበላል። እኔ አሁን የቤቴን ፕሪንሲፕልም በፊትም እንደዛ ነበር። ስናድግም የእናቴ ቤት ጋር ቀድሞ የመጣ ምግብ ያልቃል፣ ይደወልልሃል። ምግብ አልቋልና ውጪ በልታችሁ ነው በቃ ማንም የመጣ ሰው ይበላል። ስለዚህ ለምን ብሎ አሁን ችግሩ የስራ ባህሉ ገና አልገባውም። አሁን እነዚህ ወጣቶች ባጃጅ መንዳት የራሳቸው ነገ ትዳር እንደሚመጣ አይታወቅም። ነገ አድገህ እንደምታረጅ አያውቁትም። እና ያለህ ኑሮ ሁሉም በዚህ ልክ አንተ ኮኔ አንዳንዴ የሚያሳዝነኝ እኮ ድሬዳዋ ላይ እኔ የሚቆጨኝ እናትህ አሳድጋ በእናትህ አልጋ ላይ ወልደህ እንደገና እዛው አድገህ እዛው አግብተህ በእናትህ አልጋ ላይ ደግሞ ግን አንተም ልጅ ስትወልድ እሱ ሼም ነው።